ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ስለዚህ ሳምራዊቱ አንተ የአይሁድ ሰው ስትሆን ሳምራዊ ሴት ከሚሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳማሪው ጋር አይተባበር ነበርና ኢየሱስ መልሶ የእግዚአብሔር ስጦታና ውሃ ጠጪ የሚልሽ ማን መሆን ብታውቂ አንቺ ትለምኚ ነበረሽ፣ የሕይወት ውሃ ይሰጠሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በወይኑ አንተ ይህ ጉድጓድ ከሰጠ ከአባቶች ከያዕቆብ ትበልጣለህ። ራሱን ልጆቹም ከብቶቹን ከዚህ ጠጥቷል አለችው። ኢየሱስ መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከሚሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም። እኔ የሚሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ጌታ ሆይ እንዳልጠማ ውሃ ሊቀዳ ወደዛ እንዳልመጣ ይህ ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱ መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናግረሻል። 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህ እውነት ተናግረሻል አላት። ሴቲቱ ጌታ ሆይ አንተ ነቢይ እንደሆን አያለሁ። ምን እንደሆን አባቶቻችን በዚህ ተራራ ይሰገዱ፣ እናንተ ሰው ሊሰግድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስ እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማንሰግዱበት ጊዜ ይመጣል። እናንተ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት ይሰግዱበት ጊዜ ይመጣል። አሁን ሆኗል። አብ ሊሰግድ እንደ እነዚህ ያሉት ይሻልና ለማታንደጋ ወይ ቀደነ አሁን ጀምሯል። ያንተ ነገር አሁን ጀምሯል። አጭር ጊዜ አወራለሁና ኢየሱስ ጌታ ነው። ኢየሱስ እንግዲህ እንዴት እንደሚሰማው አላውቅም። አጭር ጊዜ ነው። ለትምህርት ንክናት ስለ መንፈስ ቅዱስ ናት። ለማታንደጋ ወይ ቀደነ አማነቲኮ ያነሲያ ይህንን ኦትሲያ አሜን። በእውነትና በመንፈስ የሚሰግደው አሁን ሆኗል። እንደው ነገም አይደለም። ሁሉ ጊዜ ኢየሱስ የሚናገረው ትንቢት ኢየሱስ ላይ ጦርነት ያነሳ ያለው አሁን ሆኗል፣ አሁን ደርሷል፣ እንደዚህ ሆኗል የሚለው ነው። አንድ ቦታ ላይ ሲናይ እንደዚህ ያለው ኢሳይያስ 61 ላይ የጌታ መንፈስ በእኔ ላይ ነው ይልና ይሄን ሁሉ ከተናገረ በኋላ